ሻሎም የእግዚአብሔር ቤተሰቦች ሰላምና ጸጋ ይብዛላችሁ። ዛሬ የጸሎት ኃይል በሚል አጭር ስብከታዊ ቃልን እንሰማለን። እስከ መጨረሻው ስሙት። ወደ ቪዲዮ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 12ን አነባለሁ። እንዲህ ይላል። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝቡ ያወጣው ዘንድ አስቦ እያንዳንዱን 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ቁጥር 5 ዋና የምፈልገው ጴጥሮስም በወህኒ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። የእግዚአብሔር ስም የተባረከ ይሁንና እዚህ ምድር ላይ በጣም ኃይል ካላቸው ነገሮች መካከል ጸሎት ነው። እንደ ጸሎት ኃይል ያለው ነገር ነገሮችን የሚቀይር ነገር የለም። የምትጸልይ ከሆነ ብዙ ጠላት ያሰበው ሰይጣን ያሰበው አዋጅ እግዚአብሔር ይገለብጥልሃል። እና እዚህ ክፍል ላይ የምንመለከተው ሐዋርያት ሥራ ምዕራፍ 12ን ስንመለከት በንጉሥ ሄሮድስ ዘመን ሄሮድስ በክርስቲያኖች ላይ መከራን ሲያበዛባቸው እንመለከታለን። እና ሄሮድስ በክርስቲያኖች ላይ መከራን ሲያስነሳ ስንመለከት ሄሮድስ የተባለው ንጉስ በዚያን ዘመን አይሁዳውያን ክርስቲያኖችን ስለሚጠሉ መጥላታቸውን ተጠቅሞ ክርስቲያኖችን ለማጥፋት ፈለገና ስደት ለማስነሳት ፈለገና ይሄ ስደት ደግሞ ከእረኞቹ ወይንም ከመሪዎቹ እንዲነሳ ፈለገ ንጉስ ሄሮድስ። እና ያው እንደሚለው እረኛው ምታው መንጋው ይበተናል እንደሚለውና ዋናዎቹን ሐዋርያቶቹን ለመምታት ፈለገና የዮሐንስን ወንድም ያዕቆብን በሰይፍ ይዞ አስገደለው። ከዛ አይሁዳውያን ደስ አላቸው፣ እጅግ ተደሰቱ። ከዛ እነሱ ደስ መሰኘታቸውን አይቶ ጨምሮ ጴጥሮስን ያዘው። ጴጥሮስን ያዘው ለምንድነው? ሊገለው ሊያጠፋው ነው ጴጥሮስንም ያዘውና የፋሲካ በዓል ስለነበረ የቂጣ በዓል ወራት ስለነበረ በበዓል ግርግር አላውጣውም ብሎ ይሄ ንጉስ ሄሮድስ ለጭፍሮች ሰጥቶ በወታደሮች እንዲጠበቅ በእስር ቤት ያስገባዋል። እና ሐሳቡ አንድ ነገር ነው። ጴጥሮስን ከበዓል በኋላ ሊያወጣው ሊያስገድለው ነበር ሐሳቡ። እና ጴጥሮስ ተይዟል፣ እስር ቤት ገብቷል። ማይመች ሁኔታ ውስጥ ነው ያለው። ግን ቁጥር 5 ላይ እንደዚህ ይላል። ቤተክርስቲያን ግን ስለ ጴጥሮስ ይላል አጥብቃ ወደ እግዚአብሔር ትጸልይ ነበር ይላል። አጥብቃ ትጸልይ ነበር። ታርጌታቸው የጸሎት ታርጌታቸው አንድ ነገር ነው። ምንድነው? እሱ ጴጥሮስ ይፈታል። አንድ ነገር ታርጌት አድርገው ፎከስ አድርገው ነው እየጸለዩ ያሉት። ስለምን? ስለ ጴጥሮስ ነው እየጸለዩ ያሉት። እና ቤተክርስቲያን ትጸልያለች፣ ጴጥሮስም ታስሯል። አንዳንድ ጊዜ የማይመች ሁኔታ ውስጥ ብትገባ ሰይጣን በህይወት ላይ ብዙ ፈተናዎችን ቢያነሳ ዝም ብለህ ጸልይ፣ እግዚአብሔር ታምራት ያሳያል። የሚጸልይ ሰው እለት በእለት ሁሉ ነገሩ የተአምራት የስኬት ነው የሚሆነው። እና አሁን እዚህ ጋር ስንመለከት ቤተክርስቲያን ማለት ሰዎች ናቸውና ህብረት አድርገው ይጸልዩ ነበር። ሰዎች ስለ ጴጥሮስ ይጸልዩ ነበር። ምንድነው? እንዲፈታ እግዚአብሔር ከዛ ውርደት ከሞት እንዲያወጣው ነበር። እና ጴጥሮስ እንዳልኳችሁ ታስሯል። የማይመች ሁኔታ ውስጥ ነው ያለው። በጭፍሮች በ16 ወታደሮች የተጠበቀ ነበረ። በቃ ኦሬዲ ምንም ተስፋ በሌለበት ተስፋ ያለበት ተስፋ የሚሰጥ ነገር የለም። ምንም ተስፋ የለም እዛ ሲታይ። በቃ ምንም ላምልጥ ቢል እንኳን የሚያመልጥበት ጊዜ የለም። ሲተኛ በግራም በቀኝም ወታደሮች ማከለው ተጠፍንጎ የሚተኛው ምንም አይነት ተስፋ የለም። ተስፋ ምንም አንድ ተስፋ እንበል ተስፋ የለም። እና ጸሎት ተስፋ በሌለበት ነገር ውስጥ ተስፋ ይሰጣል። የሚጸልይ ሰው አቅም ያገኛል፣ ጉልበት ያገኛል። እና ክርስቲያን ቤተክርስቲያን ጸልይ ነበር። እሺ ቤተክርስቲያን ጸልያ ምን ሆነ የሚለው ነገር እንመልከት። ቁጥር 6 ጀምሮ እንደዚህ ላንብብ። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎኑን መትቶ አነቃው። ፈጥነህ ተነስ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስህንም ልበስ ተከተለኝ አለው። ወጥቶ
መጥቶም ተከተለው። ራእይን የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው እውነት እንደሆነ አላወቀም ነበር። ኢየሱስ ጌታ ነው። እንግዲህ ቅድም እንዳልኳችሁ ቤተክርስቲያን እየጸለየች ነበር፣ ስለ ጴጥሮስ ይፈታ እያለች እየጸለየች ነበር። እየጸለየች እያለ ይሄ ንጉሥ ሄሮድስ የተባለ ሰው ጴጥሮስን እንደ ነገ ሊያወጣው እንደ ነገ ሊገለው ማለት ነው ሊያጠፋው ወስኖ ሳለ በነገና በዛሬ መሃል እግዚአብሔር ጣልቃ ሲገባ እንመለከታለን። ጣልቃ እንዲገባ ያደረገው ነገር አንድ ነው። ምንድነው? የቤተ ክርስቲያን ጸሎት፣ የሰዎቹ ጸሎት ነው። ጸሎት ባንተና በሞት መካከል ጣልቃ ይገባል። ስትጸልይ እግዚአብሔር ከብዙ አንተ ከማታውቀው አንቺ ከማታውቂው ነገር መሃል እግዚአብሔር ገብቶ ከውርደት ያድናል። የሚጸልይ ሰው ከውርደት ይድናል። የሚጸልይ ሰው ከጉድ ያመልጣል። የሚጸልይ ሰው ከሞት ያመልጣል። ኢየሱስ ጌታ ነው። እለት በእለት መጸለይን ተለማመዱና እግዚአብሔር የጌታ መልአክ ቀረበ ይላል። አያችሁ፣ ለምንድን ነው የቀረበው? እየጸለዩ ስለነበር እግዚአብሔር ጣልቃ ሲገባ ለጴጥሮስ ጣልቃ ሲገባ እንመለከታልና የጌታ መልአክ ቀረበ። ጴጥሮስንም ጎድኑን መጥቶ አነቀው። ተነስ ታጠቅ አለው፣ አለበሰው። ከዛ በዚህም በግራ በቀኝ ያሉ ወታደሮች ውጪ ላይም ያሉ ወታደሮችን አሳልፈው አወጣው። ጴጥሮስ የሁሉ ሲሆን ህልም ይመስለው ነበር፣ ራእይን የሚያይ ይመስለው ነበር እንጂ እውነት አይመስለው ነበር ይላል ቃሉና እግዚአብሔር ከሞት ከውርደት አመለጠ። ጴጥሮስ ጸሎት ያስመልጣል። ምትጸልይ ከሆነ ከብዙ ነገር እግዚአብሔር ያስመልጣል። ከዛ ጴጥሮስ ወጣ። ተሰብስበው ይጸልዩበት ወደ ነበረው ስፍራ ሄደ። ከዛ ማመን አቃታቸው። ለምን? የሚጸልዩ ስለ ጴጥሮስ ነው። የመጣው ደግሞ መልሳቸው በር ላይ ቆሞ በር ያንኳኳ ነበር። ስለዚህ የምትጸልይ ከሆነ ጸሎትህ ይመለሳል። የምትጸልይ ከሆነ ጸሎትሽ ይመለሳል። እግዚአብሔር ይሰማል። ከዚህ ቃል የምንማረው እኛ መጸለይ እንዳለብን፣ ስንጸልይ እግዚአብሔር ከውርደት እንደሚያድን። ዛሬም በዚህ ዘመን ያለ እህት ወንድሜ ጸልይ፣ እግዚአብሔር ይሰማል፣ ይመልስልሻል። ጸሎትን ይሰማል፣ እግዚአብሔር ይመልስልሃል። ስለዚህ መጸለይን ተለማመዱ። በጸሎት ብዙ አድቫንቴጆች አሉ። በመጸለይ ውስጥ ያለውን ፍሬ መብላት ይሁንላችሁ። መልእክቴን ጨርሻለሁ። ሻሎም